ፊልማችን ሲጀምር ወደ ኮሪያዋ ዋና ከተማ ወደ ሲኦል መንገዳቸውን የሚያቀኑት ጆንንና ጓደኛው እናያለን። የጆን ጓደኛም በጣም የሚወዳቸው ዘፋኞች እንዳሉ የነገረው ለጆን እነሱም የቡድኑ መሪ የሆነችውን ዱናን ካገኛት ፎቶ እንዲያነሳለት ይጠይቀዋል። ነገር ግን ጆን ትምህርቱ ላይ ብቻ ትኩረት የሚያደርግ አይነት ልጅ ስለነበር ሳይስማማ ይሄዳል። በኦንላይን ወደ ተከራዩ ቤቱ በሚያመራ ጊዜም በር ላይ የቆመች የምታጨስ አንዲት ቆንጆዬ ልጅ ያያል። ከአሁን በፊት ያያት ስለመሰለው እሱም ዞር ብሎ እንተዋወቃለን ወይ ብሎ ይጠይቃታል። እሷም ችላ ትለዋለች። እሱም መልስ ሳይሰጣት ወደ ውስጥ ይገባና አዲስ የክፍል አጋሩ ጋር ይተዋወቃል። በዚህም ጆን በጣም ስራ ወዳድና ትምህርቱ ላይ ትኩረት የሚያደርግ አይነት ልጅ እንደሆነ እናውቃለን። በዚህ በኩል ውጭ ላይ ስታጨስ ያየናት ልጅ ለመተኛት ብትሞክርም ነገር ግን ጆን በሚፈጥሩት ጫጫታ ምክንያት ምንም መተኛት አልቻለችም። ከዛ በመስኮት በኩል ውጭ ላይ ወጣ ስትቀመጥ ጆን ወደ እሷ አተኩሮ እያየ እንደሆነ ታስተውላለች። ጆንም ከአሁን በፊት የት እንዳያት ማስታወስ ስላልቻለ በጣም እየተናደደ የአስጠኝ ፈላጊዎች የሚል ማስታወቂያ እየዞረ መለጠፍ ይጀምራል። ከአንዱ ቦታ ላይ ማስታወቂያውን እየለጠፈ ያለ ሁለት ሴቶች የተንሸካሸኩ ይስቁበታል። ነገር ግን እሱ ምንም ትኩረት ሳይሰጣቸው ወደ ቤቱ ይመለሳል። ወደ ቤት እንደደረሰ ያቺ ቆንጆዋ ልጅ በር ላይ ተቀምጣ ያያታል። ነገር ግን እስካሁን ድረስ የት እንዳያት ማስታወስ አልቻለም ነበር። እሷንም እያያት እንደሆነ በምታስተውል ጊዜ የሚከታተለኝ ሰው አለ በማለት መልእክት ትልካለች። ለጆንም ጓደኛው ይደውልና ባለፈው ለልደት የሰጠውን ጃኬት መልስልኝ ይለዋል። እሱም ስለ ጃኬቱ ሂስትሪ በሚጠይቀው ጊዜ የዱና የዘፋኟ በሷ ስም የተሰራ ጃኬት ነው ብሎ ይመልስለታል። ጆንም የቀድሞች ልጆች በዚህ ምክንያት እንደሳቁበት ይረዳል። በዚህ በኩል ቆንጆዋ ልጅ እንደተለመደው በር ላይ ያጨሰች ነበር። ነገር ግን መልእክት የላከችለት ሰውዬ እንዳልመለሰላት ስታስብ በጣም ትናደዳለች። ጆንም ከኋላዋ እንደመጣ ስታይ እኔ ምንድነው የምትፈልግ ብላ ትጠይቀዋለች። እሱም የት እንዳያት ያስታውስና አንቺ ዘፋኟ ዱና ነሽ ይላታል። እሷ ማስመሰልህን አቁም፣ ከኔ ምንድነው የምትፈልገው? ያለውበትንስ እንዴት አወቃችሁ ብላ ትበሳጭበታለች። እሱም አነጋገሯ በጣም ስላናደደው ራስሽን ማን እንደሆንሽ ነው የምታስቢ? አንቺ መሆንሽን እንኳን አሁን ገና ነው ያወቅኩት። ካልፈለግሽ እዚህ በኋላ ዞር ብዬም እንኳን አላይሽም ብሎ ጥሏት ይሄዳል። ዞር ይልና ሙዚቆቻችሁ በሙሉ በጣም ነው የሚያስጠሉኝ ብሏት ይሄዳል። የጆን ማስታወቂያ በማየትም ስልክ ወደ ደወሉለት ሰዎች ቤት ያመራል። ሴትዮቱም መልካም አነጋገሩን በማየት ለልጅ ጥሩ አስጠኝ ትሆናለህ፣ ስራውን በምትጀምር ቀን እደውልልሃለሁ ትለውና ከዛ ቦታ ይሄዳል። ከቆይታ በኋላም ጆን የልጅነት ፍቅሩን ጂንን ያገኛታል። እሷም ጋር ምሽት አሪፍ ጊዜ ካሳለፉ በኋላ እሱ ከሚማርበት ዩኒቨርሲቲ ጂንም እንደምትማር ይረዳል። ፕሮግራማቸውን ጨርሰው ጂንን አውቶቡስ ተራ ድረስ ከሸኛት በኋላ ወደ ቤቱ ይመለሳል። ቤቱም እንደደረሰ ዱና በር ላይ ቁጭ ላይ ያለቀሰች እንደሆነ ያያል። ዝም ብሎ ለማለፍ ቢሞክረው ነገር ግን በጣም የዋህ ስለነበር ደህንነቷን ለመጠየቅ ያናግራታል። እሷም እንደለመደችው እሱን ለማሾፍ በምትራመድ ጊዜ ራሷን ስታ ትወድቃለች። ጆንም በፍጥነት ወደ አምቡላንስ ደውሎ ወደ ሆስፒታል ይዟት ይሄዳል። በነቃችም ጊዜ ለቅርብ ቤተሰብ መደወል ያለብሽ ብሎ ሐኪሞቹ ለጆን ይነግራታል። እሷም ለማንም አልደውልም ትለዋለች። እሱ ግን ለምንድነው የማትደውይ በሚላት ጊዜ ትበሳጭበታለች። እናም ማንም ሰው እንደሌላት ትነግረዋለች። እሱም መጮህ የለብሽም ዝነኛና ታዋቂ ስለሆንሽ ድምፅሽን ሰምተው ሰዎች ወደዚህ ትኩረት ያደርጋሉ ይላታል። እሷም ምንም ግድ አይሰጠኝም ትላለች። በዚህ ጊዜ ነርሷ መጣ ደውለሻል ወይ ብላ ትጠይቃታለች። እሷም ዝም ትላለች። ጆንም ይሄድና ነገሩን ለማስተካከል መነጋገር ይጀምራል። በዚህም ጊዜ እሷን እንዴት እንደሚከባከባት ዱና በምታይ ጊዜ ስሙን ትጠይቀዋለች። እሱም ስሙን ለመናገር ፈቃደኛ ሳይሆን ይቀራል። በቀጣይ ቀን ማለዳም ጓደኛው ወደ ጆን ይደውልለታል። ጓደኛውም ባለፈው ለማስጠናት ያነጋገርካት ሴትዮ አሁን ላይ እንዳንተ አይነት አስጠኝ አልፈልግም፣ የሚያጨስ አስጠኝን ያመጣችሁብኝ ያለች ነው ይለዋል። ጆንም ሲጋራ ባያጨስም ነገር ግን የዛን ቀን ከመሄዱ በፊት አዱና ጋር ተገናኝተው ስለነበር በዛ ምክንያት ስራው እንዳጣ ሲረዳ በጣም ይናደዳል። ወዲያውም ያዘዘው ዕቃ እንደደረሰ ቴክስት ይገባለታል። እቃውንም ለመቀበል ሲወጣ ዱና ተቀምጣበት ያያል። በዚህ ጊዜ እቃውን ይቀበላትና ስሙንም እቃው ላይ እንዳየችና እንዳወቀችው ትነግረዋለች። ከዛን ቀን በኋላ እሱም ፍቅር ይዟታል ብሎ እስኪያስብ ድረስ በየሄደበት ሁሉ ትከታተለው ጀመረ። አንድ ቀን ምሽትም ልብሶቹን ለማስጣት ወደ ላይ በሚወጣ ጊዜ እሱንም ተቀምጣ ያያታል። የተሸማቀቀም ቢሆን ልብሶቹን ለማስጣት በሚሄድ ጊዜ እሷም መጣ ትጠጋና ፍቅረኛ አለው ብላ ትጠይቀዋለች። እሱም የለኝም በሚላት ጊዜ በጣም ደስተኛ ትሆንና እንግዲያው ዛሬ ምሽት አብረን እራት እንበላለን ትላለች። እሱም ግልጹ ንገሪኝ፣ ከኔ ፍቅር ይዞሽ ከሆነ እኔ ላንቺ ሞለነት ወንድ አይደለሁም፣ ቆንጆ ሴት ነሽ፣ ነገር ግን የኔ ምርጫ ሌላ ነው፣ ላንቺም የተሻለ ይገባሻል ይላታል። እሷም በጣም ትስቅበትና ፍቅር ነው ያልከው? እዚህ ዓለም መኖርን እንኳን በዚህ 2 ቀናት ብቻ ነው ያወቅኩት፣ ስለዚህ እንደዚህ አይነት ስሜት ከኔ ያጠብቅ ትለዋለች። ከዛም እንደ ጓደኛሞች ግን እንወጣለን ስትለው እሱ አልስማማም ይላል። በዚህ ጊዜ ጾታዊ ትንኮሳ አድርጎብኛል እየከሳለሁ ትለዋለች። እሱም እንደምታደርገው ስለሚያውቅ በግዴታ ይስማማል።
የቀጣዩን ቀን ወደ ዩኒቨርሲቲ እንደሄደ ጂን ጋር ይገናኛሉ። ጂንም ጋር ትንሽ እንደወሩ ጓደኞቿ መጥተው ይዘዋት ይሄዳሉ። ምን አይነት ግንኙነት እንዳላቸውም ሲጠይቋት አይ ብቻም ድሮ የምንተዋወቅ ጓደኛሞች ነን ትላቸዋለች። እሱም በጣም ይናደዳል። በዚህ የጓደኛው ይደውልና ያቺ ሴትዮ እስካሁን ድረስ አስጠኝ አግኝታለች ወይ ይጠይቀዋል። በዚህም ጊዜ ጓደኛው ሌላ አስጠኝ አግኝታለች ተስፋን ቁረጥ ይለዋል። ጆንም ሌሎች ማስታወቂያዎችን እየዞረ መለጠፍ ይጀምራል። ነገር ግን ወደ ቤቱ ሲመለስ አንድ ቁጥር እንደተወሰደ ያለ ወዲያው ስልክ ይደወልለትና ሲያነሳ የስራ ሰው ሳይሆን ዱና ነበረች። በዚህም በጣም ይናደድና ጥሏት ይሄዳል። እሷም ከኋላ እየተከተለች ለምንድነው አብረን ወጠን ማንዝናና ትለዋለች። በዚህ ጊዜ በጣም ይናደድና ዞር ብሎ እኔ እንዳንቺ ስራ ፈታ አይደለም፣ በጣም ብዙ ኃላፊነቶች ያሉብኝ ሰው ነኝ፣ ተይኝ እንግዲህ በኋላ ይላታል። በዚህ ጊዜ እሷ የተናገረው በጣም ይሰማትና ጥሏት ትሄዳለች። በቀጣይ ቀን ጠዋትም ሲወጣ ከለመደው ቦታ ላይ ያጣታል። በዚህም በጣም ይጸጸትና ሄዶ በፈለግሽው ጊዜ መገናኘት እንችላለን ይላታል። በዚህ ጊዜ እሷ ናችን ለብለው ትሄዳለች። ወደ ዩኒቨርሲቲ ከሄደ በኋላም ከአጠገቡ መጣ ትቀመጣለች። ለመረጋገጥ ሲያይም እሷ ነው። ሰዎችም በጣም አትኩሮ ሲያዩአቸው ክላስ አቋርጠው ወጥተው ውጭ ላይ መነጋገር ይጀምራሉ። እሷም አጋጣሚውን ተጠቅማ ከዚህ በኋላ ስልክ ስደውልልህ አንሳ ትለዋለች። እሱም ችግር የለውም አነሳለሁ ይላታል። በዚህም በኩል ጆን አንድ ካፌ አስተናጋጅነት ስራ ያገኛሉ። ከዚሁም ቦታ ጂን ስትሰራ ስለነበር በጣም ደስ ይለዋል። አብረው ጊዜ ለማሳለፍ ስለሚመቻቸው ስራ ከጨረሱ በኋላም አብረው እንዲወጡ ቢጠይቃትም ሌሎች ስራዎች አሉ ስላሉብኝ አይመችኝም ትለዋለች። በዚህ በኩል ወደ ዱና እናቷ አስደውለታለች። እሷ ግን ስልኩን ትዘጋዋለች። እሷም ፒ ወደሚባል ሰው ስትደውል እሱም ይዘጋባታል። ወደ ውጭም በምትወጣ ጊዜ ጆን ብቻውን ተቀምጦ ታይዋለች። ስጠራው ማልመልስላት ሲል ትሄድና ለምንድነው ስልክ ማታነሳ ትለዋለች። እሱም ግዴታ አይደለም ይላል። እሷም ማታነሳ ከሆነ በጣም ስለሚደብረኝ ግዴታ ማንሳት ይኖርብሃል ትለዋለች። እሱም ለምን ፈልገሽ ነው የደወልሽ ስላት ድምጽን ለመስማት ብቻ ፈልጌ ነው ትለዋለች። እሱም አነሳለሁ ከዚህ በኋላ ይላታል። በቀጣይም ቀን ጆን ዩኒቨርሲቲ ሄዶ እያለ ስልኩ ላይ ለአዳዲስ ተማሪዎች የተዘጋጀ ፓርቲ እንዳለ ቴክስት ይደርሰዋል። ወደዛም ፓርቲ ሄዶ በጣም እየተዝናኑ እያለ በመሃል ዱና ስልክ ትደውልለታለች። እሱም አንስቶ እያናገራት እያለ አንድ ልጅ መጣና ስልኩን ይቀማዋል። እሱም ስልኩን እንዲመልስለት በሚጠይቀው ጊዜ ጆንን ሊመታ አንቆ ይዘዋል። በዚህ ሰዓት ወዲያው ዱና ትደርስና ሁለቱን ታላቃቸዋለች። ሊማታ የነበረውንም ልጅ ጠርሙስ አንስታ ልትመታው በምትል ጊዜ ልጁ በመፍራት ፈንታ በይኝ እያለ ይዝትባት ጀመረ። በዚህ ጊዜ ዱና በጣም ትናደድና ስትወረውር በሞተረኛ ሄልሜት ጆን ልጁን ያድነዋል። ከዛም ቦታ ወጣው ከሄዱ በኋላ ጆን ንዴትሽን እንዴት መቆጣጠር እንዳለብሽ ራስሽን ማስተማር አለብሽ፣ በጣም ቆንጆ ልጅ ነሽ፣ ነገር ግን ይሄን ንዴትሽ በጣም ማስጠያ እንድትሆኝ ያደርግሻል አላት። እሷም በአንተ ፊት እብድ ካልመሰልኩ ችግር የለውም ትለዋለች። በዚህ በኩል ጂን ከጓደኞቿ ጋር አልፋ እየሄደች እያለ ጆንን ታይዋለች። እሱንም ሰላም ለማለት ስትሄድ አብረው ሴት እንዳለች ታያለች። አስተውላ በምታያትም ጊዜ ታዋቂዋ ዘፋኝ ዱና እንደሆነች ታውቃታለች። ጆንም ከዱና ጋር ምንም አይነት ግንኙነት እንደሌለው ልጅ እንዲገልጽላት ቢፈልግም ግድ እንደማይሰጣት ትነግረዋለች። ጂና አብረው እንዲያመሹ ጥያቄ ታቀርብለታለች። መጀመሪያ ላይ ባትስማማም ኋላ ግን አብረው ሲጠጡ እናያቸዋለን። በጣም ከጠጡ በኋላም ሁለት ሴቶች ስካሪ ጀመምራቸውና ያልሆኑ ወሬዎችን ማውራት ይጀምራሉ። በዚህ ጊዜ ጆን በጣም ይጨናነቅና ሰዓቱን በሚያይ ጊዜ በጣም እንደመሸ ያስተውላል። ለጂንም መሄድ እንዳለባት በሚነግራት ጊዜ በጣም ሰክራ ስለነበር ትወድቃለች። በተመሳሳይ ሰዓት አባቷ ይደውላል። ጆን ምን እንዳለበት ግራ ሲገባው ዱና ትቀበልና ጓደኛዋ እንደሆነችና እንደተኛች ትነግረዋለች። በዚህ ጊዜም ጆን በትወና ላይ በጣም ጎበዝ ነች፣ ነገር ግን ትኩረት ማድረግ ያለብሽ እኔ ላይ ነው እንጂ እሷ ላይ አይደለም ይላታል። እሷም ስለደበራት ወጣ ትሄዳለች። ጆንም ተከትሏት ይሄድና ከጂን ጋር ስትቀራረቢ ስለቀናው ነው ይላታል። በዚህ ጊዜ የነበረችበት ያንሸራታትና ሳያስበው ይተቃቀፋሉ። በቀጣይም ቀን ማታ ተፈጥሮ ስለነበረው ትዝ እያለው ሲረበሽ ይውላል። ከጂም ጋር በተገናኙ ጊዜ ከዱና ጋር የሆነ ነገር አላችሁ ብላ ትጠይቀዋለች። እሱም የለን በሚል ጊዜ እሷ ችግር የለውም ብላ ጥላው ትሄዳለች። ወደ ቤቱም እንደደረሰ በጣም እንደደበረው ታይና ምን ሆነ ነው ብላ ዱና ትጠይቀዋለች። ከጂን ጋር ተጣልተ ከሆነ ንገረኝ ትላለች። በዚህ ጊዜ እሱም በእኔና ባንቺ መሀል የሆነ ነገር እንዳለ አስባለች ይላታል። እሷም ፈገግ ትልና ስለዚህ ፍቅረኛዎች መሆን አለብን ትላለች። እሱም ባነጋገሯ በጣም ይናደድና በዚህ ምክንያት ነው ጓደኛ ነው የቀረሽው፣ ነገሮችን በሙሉ በቀላሉ ትወስጃለሽ ይላታል። እሷም ትናደድና እዛው ጥላው ትሄዳለች። በቀጣይም ቀን ጆን ለጓደኛው ይደውልና ስለ ዱና መጠየቅ ይጀምራል። ዘፈኑንም ለምን እንዳቋረጠች በሚጠይቀው ጊዜ ትምህርቷን ለመቀጠል ስትል እንዳቋረጠችው ይነግረዋል።
በዚህ ጊዜ ጆን ወደ እሷ ይሄድና አብረው መዝናናት እንደሚችሉ ይነግራታል። የደብራትም አብረው ወጥተው መዝናናት ይጀምራሉ። ወክ እያደረጉም ያለ ለምንድነው ዘፈን ያቆምሽ ብሎ ይጠይቃታል። እሷም እንዲሁ የሆነ ጊዜ ላይ መዝፈን አልቻልኩም ነበር ትለዋለች። ኮንሰርት መሃል ላይ በጣም ድካም ተሰማኝና መውጣት ፈልጋለሁ ብዬ ብናገርም ነገር ግን ማቋረጥ አትችይም ብለው ሲያስገቡኝ ሙዚቃውን አቋርጬ ራሴን ስቼ ወደቅኩ ትለዋለች። እሱም ከዚህ በኋላ ጤናሽን መጠበቅ አለብሽ፣ ወደ ቀደመ ስራሽ እንድትመለሽ ብሎ ይነግራታል። እሷም በተራዋ ልጅን ስሜት መግለጽ እንዳለበት ትነግረዋለች። ወደ ቤት ከገባችም በኋላ ስለሱ አነጋገር እያሰበች በጣም ደስተኛ ትሆናለች። በዚህ በኩልም ጆን ልጅን ስልክ ይደውልና ልደቷ እንደደረሰ በማስታወስ ማውራት ይጀምራል። በዚህ በኩል ዱና ከቤት በጣም በመረበሽ የሮጠች ስትወጣ እናያታለን። ከቀድሞ የሥራ ኃላፊዋ መልእክት የደረሳት ሲሆን በዚህም በጣም በመረበሽ ቤት የነበሩ እቃዎችን በሙሉ ትሰባብራቸዋለች። በቀጣይ ቀን ማለዳ ጆን ስራ ቦታ ላይ እየሰራ እንደሆነ እናያለን። ከጂም ጋርም ቀጣይ ቀን እረፍት ስለሆነ ለምን አብረን አንወጣም ብሎ ጥያቄ ያቀርብላታል። እሷም በዛ ጥያቄ ስትስማማ በጣም ደስተኛ ይሆናል። ወደ ቤት በሚመለስም ጊዜ ዱናን ውጭ ላይ ያጣታል። ወደ ቤቷ ከገባም በኋላ በሚጠራት ጊዜ በሩ እንደተቆለፈበት ትነግረዋለች። እሱ እንኳን በፊት ልምድ ባይኖረውም በሩን ቀጥቅጦ ይሰብርና ይከፍታታል። እሷም እንደወጣች ትጠመጠምበታለች። የተሰባበሩትን እቃዎችና የነበረችበትን ሁኔታም ሲያይ የሆነ ችግር እንደተፈጠረ ያስተውላል። መቀያየሪያ እቃዎችንም ካመጣ በኋላ የተሰባበሩትን መጠጋገን ይጀምራል። በጣም እንደደበራትን ባየ ጊዜ ወጣው እንዲዝናኑ ጥያቄ ያቀርብላታል። እሷም ተስማምታ ከወጡ በኋላ በጣም አሪፍ የሚባል ጊዜ ያሳልፋሉ። እሷም በጣም ደፋር የሆንክ ሰው ነህ፣ ስለዚህ ልጅም መንገር አለብህ ፍቅርህን ትለዋለች። እሱም እንደቀጠራት ይነግራታል። በቀጣይ ቀን ጆን በጣም ደስተኛ ሆኖ ለቀጠሯቸው ዝግጁ ነው ይጠብቃታል። ጂምም ከደረሰች በኋላ ስለ ሃይስኩል ትውስታቸው እየተነጋገሩ መንገዳቸውን ይቀጥላሉ። ነገር ግን በመሃል ጆን ስለ ዱና ወሬ ሲያነሳ የጂም ፊቷ ይቀያየር ጀመር። ብዙም ሳይቆይ የዛው ቆመበት ላይ ኃይለኛ ዝናብ ይመጣል። በዚህም ቆመው ባስ በመጠበቅ ላይ ያሉ ምንም አይነት ተራ እንደሌለ ያሉ። በዚህም መሃል አንድ የጂም ጓደኛ ሲሆን የተሰኘ ይመጣና ይዟቸው ይሄዳል። በመንገድ ላይ እንዳሉም ቴክ የተባለው የክፍል አጋሩ ለጆን ይደውልና እንዲመጣ ይነግረዋል። በዚህም ጊዜ ሲሆን ስለሚያውቀው ይዟቸው ይሄዳል። ራት ፕሮግራም ላይ አብረው ሁላቸው እንደተቀመጡ ሲሆንና ጂንን እናንተ በጣም የምታምሩ ጥንዶች ናችሁ ይላቸዋል ቴክ። በዚህ ጊዜ ጆን በጣም ስለደበረው ተነስቶ ይሄዳል። ዱና ዝም እንዲል ቴክን ብትነግረውም ነገር ግን እዛው ላይ ወሬውን በሚቀጥል ጊዜ ጆን ይደብረውና ጥሏቸው ይሄዳል። ወደ አንድ መጠጥ ቤት ሄዶም ብቻውን ቁጭ ብሎ እያለ ዱና ትመጣና ደባሪ ፊት ብላ እያሾፈችበት ወጥተው ይሄዳሉ። በመንገድ ላይ ሳሉም ጂን ትመጣና አብረው እንደሆኑ ታያለች። በዚህ ጊዜም የቅናት ፊት ይታይባታል። ወደ ዱናን በመሄድ ነገ ሲሆንና ጆን ጨዋታ አላቸው፣ ወዛ እንገናኝ ትላታለች። ጨዋታውም እንዳበቃ እንደ ትናንትናው አብረን እንዝናና ብሎ ሲሆን ጥያቄ በሚያቀርብ ጊዜ አይ እናንተ ሄዱ ብሎ ጆን ከዱና ጋር ለብቻው ይሄዳል። ዱናም ለምን እንደዚህ ያደረክ? ጂንን የምታገኝበትን አማራጮች ማሳለፍ የለብህም፣ ስሜትን እስከምትገልጽላት ድረስ አብራት መሆን አለበት ትለዋለች። በዚህ ጊዜ እሱም ከአሁን በፊት ነግሬያት ነበር፣ ነገር ግን መልስ አልሰጠችኝም፣ ያንን ስህተቴን መድገም አልፈለግም ይላታል። እሷም እንደኔ ስለምትወድህ አንተ ችላ ማለት የለብህም ትለዋለች። እሱም የሚመቸኝ ጊዜ ነግራታለሁ፣ ግን አንቺ ግፊት ማድረግሽን አቁሚ ይላታል። በቀጣይም ቀን ጆን ስራ ቦታው እያለ ጂን እንደ በፊቱ ሳይሆን ለየት ያለ ጸባይ እንዳመጣች ያስተውላል። እሱ ከሚላት ነገር በጣም ስትሸሽና ስትርቀው በጣም ይጨነቃል። በዚህ በኩል ዱና ደግሞ የሚከታተላት ሰው እንዳለ ታስተውላለች። በጣም ተጨንቃ እያለም ጆንና ጓደኞቹ ወደ ቤት ይመጣሉ። በዚህ መሃል እየተነጋገሩ እያለ ጂም አንድ ሰው እንደሚወደኝ ነግሮኛል ትላቸዋለች። ማን እንደሆነ በሚጠይቋት ጊዜም አሁን ለመንገር ዝግጁ አይደለም ትላቸዋለች። በመሃል ግን ዱና የሚከታተል ሰው አለ ብላ ትነግራቸዋለች። እነሱም ቀልድ ነው ሲሏት ፎቶ አወጣ ታሳያቸዋለች። አሁንም ቢሆን በዚሁ አካባቢ እንዳለ ትነግራቸዋለች። ወደ መስኮት በኩልም ቀና ሲል ጆን አንድ የተሸፋፈነ ሰው ያያል። ወጣውም ያባረው ጀመር። ነገር ግን በደረሰበት ጊዜ አንድ ትንሽዬ ሕፃን ልጅ ነው። ለምን እንደሚከታተላትም ሲጠይቁት
አድናቂዋ እንደሆነና ከሰፈሩ እንደምትኖር ባወቀ ጊዜ ፎቶ ሊያነሳት እንደመጣ ይነግራቸዋል። ነገር ግን ዱና የሚከታተላት ሰላይ ስለመሰላት ልትመታው ጠርሙት ትሰዳለች። በዚህ ጊዜ ጆን ያስቆማትና ልጁን አንቆ ይዞ አንድ ፎቶ ሶሻል ሚዲያ ላይ ብስለቅ እገላለሁ ብሎ ይዝትበታል። በዚህ ጊዜ ጂን በጣም ትገረማለች። ከአሁን በፊት ሲናደድ ብታየውም ነገር ግን በዱና ምክንያት እንደዚህ አውሬ ሲሆን አይተው አታውቅም ነበር። የእውነት መልእክት በሚገባላትም ጊዜ ከጆን ትደብቀውና ዝም ብላ ትሄዳለች። ጆን ሸኝቶ ባስ ከምትሳፈርበት ቦታ ካደረሰት በኋላ ይመለሳል። እሷም ስልኳ የገባላትን ቴክስት አስተውላ በምታይ ጊዜ ከአባቷ ነበር የተላከ። ተመልሰሽ ካልመጣሽ እገልሻለሁ የሚል የዛቻ መልእክት ነበር። በዚህ ምክንያት ነበር ከጆን ጋር ተራርቃ የቀረችው። ወደነ ጆን ስንመለስ ከቅድሙ ልጅ የተላከ የይቅርታ መልእክት ነው። በዚህም ጊዜ ጆን ለዱና ምንም አይነት ክስ መመስረት አያስፈልግም፣ ነገር ግን መብቴ ነው ካልሽ ትችያለሽ፣ ሁሉም ባንቺ እጅ ነው ያለ ብሎ ይነግራታል። እሷም በሷ ሀሳብ ተስማማና ክስ ላለመመስረት ትወስናለች። በቀጣይም ቀን ጆን ወደ ስራ ሲሄድ ዱና እዚሁ እጠብቅሃለሁ ብላ እስከሚወጣ ጠበቀች። በኋላ አብረው አንድ ላይ እራት ለመብላት ይወጣሉ። በዚህም ጊዜ አመሰግናለሁ ትለዋለች። በቀጣይም ቀን ጆን ወደ ትምህርት ቤት በሚሄድ ጊዜ ሁሉም ተማሪዎች ማታ አብራ የነበረችው ታዋቂዋ ዘፋኝ ዱና ናት በማለት እሱን መናገር ይጀምራሉ። ጆንም እንዴት እንዳወቁ ግራ ቢጋባም ነገር ግን በአንድ የሶሻል ሚዲያ ገጽ ላይ ፎቶአቸው እንደተለቀቀ ያስተውላል። ማንነቱን ለማጣራት ቢፈልግም ነገር ግን ማንነት አልባ በሆነ አካውንት እንደተለቀቀ ያስተውላል። ኮሜንት ላይም በጣም ተጽፎ የነበረ ስለ ዱና ራስ ወዳድነትና ቡድኗንም እንዴት እንደተወችው መጥፎ ነገር ስለነበር ጆን በዚህ በጣም ይናደዳል። ዱናንም ይሄድና ስለተፈጠረው ነገር ይነግራታል። እሷም ዝምታ በተሞላበት መንፈስ ምንም ነገር እንዳልተፈጠረ ለማስመሰል ትሞክራለች። ነገር ግን ጆን አንቺን በጣም እየሰደቡሽና ስላንቺ መጥፎ ነገር እያወሩ ነው፣ ለምን ዝምት ያለሽ ይላታል። በዚህ ጊዜ እሷ ከብዙ ዓመታት በፊት የለመድኩት ነገር ነው፣ ምንም አይመስለኝም ትለዋለች። በዚህ ጊዜ እሱ የሚለው በሚጠፋው ጊዜ ይልቁንስ አንተ ነህ በጣም ታዋቂ ሆንከው ከኔ ጋር በመታየት ብላ ታፌዝበታለች። በዚህም ተናዶ ጥሏት ከሄደ በኋላ ተመልሶ ይመጣና እውነቱን መናገር የምትፈልጊ ከሆነ ሁሌም ልሰማሽ ዝግጁ ነኝ ይላታል። እሷም ከኔና ካንተ ጓደኝነት ውጭ ሌላ ምንም ነገር የለም ትለዋለች። እሱ ምንም ነገር ሳይመልስላት ወጥቶ ይሄዳል። በዚህ በኩል ጂን ስለ ጆንና ስለ ዱና ግንኙነት ማሰብ ትጀምራለች። ፍቅር ጀምሮ እንደሆነ ብላም ፎቶአቸውን በጣም በተደጋጋሚ ያየች ማንሰላሰል ትጀምራለች። በቀጣይም ቀን ጆን እያጠና እያለ ዱና ትመጣና ለምን አብረን አንወጣም ትለዋለች። እየተነጋገሩም እያለ ስልክ ይደወልለትና አሁኑን ፈጥኖ እንዲመጣ ይነግረዋል ጓደኛው። ጆንም ከተባለ ቦታ በደረሰ ጊዜ ለመዝናናት እንደጠሩት ይነግሩታል። የተጠሩት እንግዶችንም ጆን ባየ ጊዜ ፈዞ ይቀራል። ምክንያቱም አብራ የነበረችው ልጅ በልጅነቱ ስደበድበው የነበረች የልጅነት ጓደኛው ናት። እሷም ስለ ልጅነታቸው እያስታወሰች አሁን እጣ ፈንታ ለትዳር እንዲጋቡ እንዳገናኛቸው እየነገረች ትቀልድበት ጀመር። ጆንም ካሁን በፊት አይቼሽ አላውቅም ብሎ መካድ ይጀምራል። ነገር ግን በጣም ስትጨቀጭቀው አስታውሸሻለሁ ብሎ ይነግራታል። በዚህ በኩል ዱና ጆንን በመጠባበቅ ላይ ያለች የሆነ የመደናገጥ ስሜት ተሰማትና አካባቢዋን መቃኘት ትጀምራለች። ወደ ቤቱ በኩል ስትዞር ቴክስ ሲመጣ ታየዋለች። እሱም ጆን የት እንደቀረ በምትጠይቀው ጊዜ የግል ፓርቲ አዘጋጅተን ነበር፣ ነገር ግን ከዛ መሃል የጆን የድሮ የሚወዳት ጓደኛው መጣች። እናም ከሷ ጋር እያወራ ነው ጥለን የመጣ ነው፣ በጣም ነው የሚዋደዱ ብታይ ብሎ እሷን ለማስቀናት ይሞክራል። በዚህ በኩል የጆን የድሮ ጓደኛ ኤሪ ለምንድነው ቅድም አላውቅሽም ያልከኝ ብላ ትጠይቀዋለች። እሱም አውቅሻለሁ ካልኩኝ እንደ ልጅነቴ ከጓደኞቼ ፊት ታዋርጅኛለሽ ብዬ ስለፈራው ነው ይላታል። በዚህ ጊዜ እሷ በጣም ይደብራትና አሁን በጣም ተቀይሬያለሁ ብላ ትነግረዋለች። ከዛም በኋላ ልክ እንደ ልጅነታቸው ከተቀጣቀጡ በኋላ ይለያያሉ። ጆንም ወደ ቤት በሚመለስ ጊዜ ዱና እንደለመደችው በር ላይ እየጠበቀችው ነበር። እጇንም ባየ ጊዜ እንደጎዳች ያስተውላል። እጇንም ቁስሏን እየሸፈነላት እያለ ከማን ጋር ነበር የቆየው ብላ ትጠይቀዋለች። እሱም የድሮ ጓደኛ ብሎ ይመልስላታል። እሷም ጓደኛ ብቻ ናት ወይ በማለት የቅናት ፊት ታሳያለች። በዚህም ጆን በጣም ስሜታዊ የሆነና ነገሩ ካይምሮ ሊጠፋለት አልቻለም። እሷንም የድና በአካል ለኔ ስሜት ካለሽ ግልጹ ንገሪ ብሎ ይጠይቃታል። እሷም ላንተ ቀና አመለካከት ስለለኝ አፍቅራኛለሽ ብላ አታስብ ትለዋለች። ጆንም ስሜታዊ ይሆንና ለኔ ምንም አይነት የፍቅር ስሜት ከሌለሽ ከዚህ በኋላ ድጋሚ ላገኝሽ አልፈልግም ይላታል። እሷም ችግር የለውም
ሰው መራቅ እንደሆነ ካሁን በፊትም ለምጄዋለሁ ብላ ጥላው ትሄዳለች። በቀጣይ ቀን ጆን ሲወጣ ክፍል አብሯት የሚጋራ ተከራይ እንደምትፈልግ ዱናም እንደለጠፈች ያስተውላል። ወደ ዩኒቨርሲቲ ከሄደ በኋላም ኤሪ መጣ ትንሽ ጊዜ ካንተ መቆየት ፈልጋለሁ ትለዋለች። እሱም አይቻልም በሚል ጊዜ በጣም ትናደድና ትጮህበታለች። ነገር ግን እሱ በአቋሙ አንድ ጊዜ እየጸና ስለነበር ጥሏት ይሄዳል። በዚህ በኩል ጂንና ሲሆንን አብረው እናያቸዋለን። ሲሆንም ለጂን እንደሚያፈቅራት ሲነግራት እሷ ለማፈቅረው ሰው አለኝ ትለዋለች። ወደ ቤቷ ከተመለሰች በኋላም አባቷ እንደለመደው የዛቻ መልእክት ይልክላታል። ነገር ግን በዚህ ሰዓት ለጆን ትደውልና እንገናኝ ትለዋለች። ትንሽ ካወሩ በኋላም ያልሆነ ቃል ይናገርና ጆን ያስቀይማታል። በዚህም ጊዜ በጣም እየተናደደ ራሱን መውቀስ ይጀምራል። በቀጣይ ቀን ጠዋትም አዲስ የሚመጡትን የክፍል አጋሮቻቸውን ለመቀበል ውጭ ላይ ይጠብቃሉ። ነገር ግን የመጡት የጠበቁት አይነት ሰው ሳይሆን እነ ኤሪ ነበሩ። በዚህ ጊዜ ጆን በጣም ይከፋዋል። ምክንያቱም እድሜ ልኩን ስታሾፍበትና ስታሰቃየው ስለኖረች አሁንም አትፋታኝም በማለት በጣም ይደብረዋል። በወጣ በገባ ቁጥርም ትከተለው ጀመር። ስለ ዱናም በጠየቀችው ጊዜ ስለሷ ጠለቅ ብዬ አላውቅም ይላታል። በዚህ በኩል ዱና እንደለመደችው ብቻዋን ቁጭ ብላ ነበር። ነገር ግን ጂን ትመጣና ስለ ጆን ወሬ ማውራት ትጀምራለች። ከሱም ጋር ስላላቸው የፍቅር ግንኙነት እንደምታገዛት በምትጠይቃት ጊዜ ልረዳሽ አልችልም፣ ምክንያቱም እኔም አንቺም ሆነ ሁለታችንም ጆንን እናፈቅረዋለን ትላታለች። በዚህ ጊዜም ጂን ከአንቺ በላይ እኔ ብዙ ዓመት አውቀዋለሁ፣ ስለዚህ እኔ አሸንፋለሁ ትላታለች። በቀጣይ ቀን ማለዳም ሁሉም ወደ ትምህርት ቤት ለመሄድ እየተዘገጃጁ እያለ ዱና ብቻዋን ገለልተኛ እንደሆነችና ሁሉም ግን እንደሚተዋወቁ ታስተውላለች። በዚህ ጊዜ ወደ መጠጥ ቤት ትሄድና ብቻዋን መጨፈር ትጀምራለች። ሰዎቹ ማውቀዋ ስለነበር ፎቶ ማንሳት ይጀምራሉ። እዛ መሀል አንድ የምታውቀው ሰው ታገኝና ከሱ ጋር መዝናናት ትጀምራለች። በዚህ በኩል ደግሞ ጆንና ጂን አንድ ላይ እናያቸዋለን። ወደ ጆን ክፍል ከሄዱ በኋላም የድሮ የልጅነታቸውን ፎቶ አሁንም ድረስ እንዳያዘው ስታስተውል አሁንም ድረስ ለኔ ስሜት አለው፣ ፍቅሬን ብገልጽለት ይቀበለኛል ብላ ማሰብ ትጀምራለች። ነገር ግን በአንዱ በኩል ስትሄድ የዱናን የሲጋራ ፖኬት ታያለች። በዚህም በጣም ይደብራትና ልትወጣ ስትል ጆን ወክ እንዲያደርጉ ይጠይቃታል። እሷም ይህን አጋጣሚ ተጠቅማ እንደምትወደው ትነግረዋለች። ካሁን በፊትም ጠይቋት ያልመለሰችለት አባታቸው ስለሚደበድባቸው እንደሆነ ትነግረዋለች። እሱም ካሁን በፊት ይወዳት እንደነበር ነገር ግን አሁን ላይ አይነት ስሜት ላይ እንዳለ እርግጠኛ እንዳልሆነ ገልጾ ይነግራታል። ይህን በመናገሩ ቢደብረውም ነገር ግን ስሜቱን በማወቁ በጣም ደስተኛ ይሆናል። ወደ ቤት ከተመለሰ በኋላም ዱና እንደዘገየች ሲያስተውል ውጭ ላይ እሷ መጠበቅ ይጀምራል። እሷም በዚህ በኩል አብራት ከነበረው ልጅ ጋር ትመጣለች። እሱም ሊሰማት ሲሞክር ገፈትረዋለች። እሱም በሚፎክርበት ጊዜ ጆን ይመጣና ከሷ እንዲርቅ ይነግረዋል። ሰውየውም መጫወቻ እያደረገች ነው፣ ከጊዜ በኋላ ታባራለች ብሎ ይነግረዋል። ጆንም ይናደድና ይመታዋል ሰውየውን። ወደ ዱና ዞር ካለ በኋላም ለምን እንደዚህ ታደርጊያለሽ ብሎ በጣም በመናደድ ጥሏት ይሄዳል። ዱናም የተከተለች እሱን ለማናገር ብትሞክርም አኩርፋት ይሄዳል። ከዛ ሰውዬ ጋር የወጣው ስሜቴን ለማወቅ ነበር፣ አሁንም አጣርቼ ጨርሻለሁ፣ አፈቅርሃለሁ ብላ ትነግረዋለች። እውነቱንም ስለነገረችው ጆን በጣም ደስተኛ ይሆናል። በቀጣይም ቀን ጆን ከጓደኛው ጋር ይገናኛል። በዚህም ጊዜ የዱና የድሮ ቡድኖች ሙዚቃ ሊለቁ እንደሆነ ለጆን ይነግረዋል። ጆንም ስለ ቡድኑና ስለ እሷ የምታውቀውን ሁሉ ንገረኝ በሚለው ጊዜ ይነግረዋል። ወደ ቤቱ ከተመለሰ በኋላም ስለ ዱና ሙሉ መረጃዎችን ሰርች እያደረገ ማየት ይጀምራል። በምክንያት ዘፈን እንዳቆመችም መረጃውን ያያል። ካሁን በፊት የሰራቻቸው ቪዲዮዎችንም እያየ በጣም ደስተኛ እንደነበረችና ቆንጆ እንደነበረች ቢያየ ጊዜ በጣም ደስተኛ ይሆናል። ስለ ደህንነቷም ለማጣራት ስልክ ይደውልና በጣም እንደሚወዳት ይነግራታል። ከዚህ በኋላም ለሰዎች በሙሉ ፍቅረኛሞች እንደሆን ገልጸ መናገር አለብን፣ አንቺም ቢሆን አሁን ካለሽበት ጸባይ መውጣት አለብሽ ብሎ ይነግራታል። በዚህ ጊዜ እሷም አሁን ሆናልኝ ትለዋለች። እሱም በጣም ደስተኛ ይሆንና ወዲያው መንገዱን ወደሱ ያቀናል። እንደደረሰ ግን እሱ እንደጠበቀው ሳይሆን ተኝታ ነበር ያገኛት። እስከምትነሳ መዛው ይጠብቃል። ከስር ጓደኞቿ ቁጭ ብለው ስለነሱ እያወሩ ነበር። ጆን የታለ ብለው በሚጠያየቁ ጊዜም ከጆን ክፍል ዱና ወጣ ትሄዳለች። ከኋላም ጆን ይከተላል። እነሱም ምንድነው ግንኙነታቸው ብለው በሚጠይቁ ጊዜ ጆን እንደሚወዳት ይነግራቸዋል። ዱናም ወደ ቤቷ ስታመራ እናቷ መጣ ታያታለች።
እናቲቱም ቡድኖች ሊመለሱ ስለሆነ አንቺ አብረሽ መመለስ አለብሽ ትላታለች። ዱና እንደማትስማማ ትነግራታለች። በዚህ በኩል ለጆን ጂን ደውላ እንዲገናኙ ትቀጥረዋለች። ከተገናኙም በኋላ የድሮ የልጅነት ትውስታቸውን እየተነገረችው ያኔ አንተ ፍቅርን ስትገልጽልኝ እኔ ለመስማማት የሚመች ቦታ ላይ አልነበርኩም። ነገር ግን አሁን ዱና እንደምትወዳት አውቃለሁ። ነገር ግን እኔ ልቤ ላይ ምንም ስሜት እንዲቀር አልፈልግም። እንደማፈቅር እንድትወቅ ፈልጋለሁ ትለዋለች። በዚህ በኩል ዱና በሷ ቡድኖች በተዘጋጀው ፕሮግራም ትሄዳለች። ነገር ግን አንድ ሰው ባየች ጊዜ በጣም ትጨናነቅና ቦታውን ጥላ ትሄዳለች። ቴክስት ይገባላትና ከፕሮግራሙ አይችሻለሁ የሚል ቴክስት ይገባላታል። በዚህ በኩል ጆን ስለ ዱና በጣም ተጨናንቆና ያለን ስልክ ቢደውልም አላነሳለት ትላለች። ኤሪም ትመጣና አይዞ ደህና ትሆናለች ብለው ትሄዳለች። ከቆይታም በኋላ ይገናኙና ከከተማ ይዟት እንዲወጣ ትጠይቀዋለች። እነሱም ይስማሙና ወደ ዳር ወደሆነ ቦታ ሄደው ለሁለት ብቻቸው መዝናናት ይጀምራሉ። ፍቅራቸውንም መቼ ለሰው መግለጽ እንዳለባቸው የተነጋገሩ እያለ ከፊት ለፊታቸው አንድ ሰውዬ ይመጣል። ይህንንም ሰውዬ እንዳየች ዱና ትፈዛለች። ጆንንም እጁን ለቃ ወደዛ ሰውዬ ቀጥ ብላ መያዝ ጀምራለች። በዚህ ጊዜ ጆን እንዴት ጥላይ ትሄዳለች ብሎ በጣም ይናደዳል። ወደ መኪናው ከገባች በኋላም ዞር ብላ እንኳን ሳታየው ጥላው ትሄዳለች። ከመኪናው የነበረውን ሰውዬም ለምን ዛሬ እንደመጣ ትጠይቀዋለች። እሱም ከፓርቲው አይቼስ ስለነበረ ወደ መመለስ ፈልገሻል ብዬ ነው ይላታል። እሷም መመለስ አልፈልግም፣ አንተንም ሆነ እናቴን በጣም ነው የምጠላችሁ ትለዋለች። አነጋገሩም በጣም ስላስጠላት መኪናውን ካላቆምክ እዘላለሁ ብላ ታስፈራራው ጀመረ። እሱም እንደምታደርገው ስለሚያውቅ ያቆምላታል መኪናውን። ነገር ግን እግሯን ትመታለች። ለመሄድ በምትሞክር ጊዜም ይጎትትና ለማስቀረት ይሞክራል። እሷም በጣም በመናደድ ሆና እስከዛሬ ድረስ ተጠቀማችሁብኝ፣ እኔን አደባባይ ላይ ያሰጣችሁ እናንተ በጣም ብዙ ገንዘብ ሰበሰባችሁ፣ እዚህ በኋላስ ምንድነው ከኔ የምትፈልጉት አለችው። እሱም አንቺ ነሽ በጣም ራስ ወዳዷ፣ በአንቺ ምክንያት ዝነኛ ሊሆኑ የነበሩ ጓደኞችሽ ከስረው ቀሩ በማለት እሷንም መውቀስ ይጀምራል። በዚህ በኩል ጆን በጣም እንደተጨናነቀ እናያለን። ስልክ ቢደውልም ነገር ግን ማንም ሊያነሳለት አልቻለም። እሷም ሕክምና ቦታ ላይ ሄዳ እግሯን ታይታ እንደጨረሰች እንድትመጣ ይጠይቃታል። እሷም አልሄድም ካንተ ጋር ትለዋለች። እሱም ከኔ ጋር ማትመጭ ከሆነ እዚህ ወራ ደግመሽ አይኔን አታዩም ብሎ ይዝትባታል። እሷም ትቀጥልና እስከዛሬ ድረስ ዝታ ያስፈራራኝ ይበቃል ብላ ጥላው ትሄዳለች። በዚህ በኩል ደግሞ ጆን እህቱ ታማ ሆስፒታል እንደገባች መረጃ ስለደረሰው ፈጥኖ ወደሷ ይመጣል። የዱናም ነገር በጣም እያሳሰበው ስለነበር ሁለት ሀሳብ ይሆናል። ዱናም ወደ ተለያዩበት ቦታ ስትመለስ ታጣዋለች። በጣም እንዳስቀየመችው ቢገባትም እንዳረፈደች ትረዳለች። በዚህም እያለች የድሮ ከሰውየው ጋር ስትገናኝ የነበረውን ሁኔታ ማስታወስ ትጀምራለች። ያኔ እንዴት በፍቅሩ እንደወደቀችና አሁን ወዳለችበት ደረጃ እንዴት እንደደረሰች ብቻዋን ማሰብ ትጀምራለች። በቀጣይ ቀን ማለዳ ጆን ሲመለስ ዱናን በር ላይ ቁጭ ብላ ያያታል። ምንም ሳያናግር ሊሄድ ቢሞክርም ማታ መጥቻ አጣው ትለዋለች። እሷ ወደ ፊቱን ትጠጋና ምን ሆነ ነው ትለዋለች። እሱም ገና ፍቅር ከመጀመራችን በትንሽ ቀን ጥለሽኝ ሄድሽ፣ ሁሉ ነገር አበላሽሽው ይላታል። እሷም መከላከል ብትሞክርም ነገር ግን እሱ በጣም ተናዶ ስለነበር ወሬዋን በሙሉ ዘግቶባት ጥሏት ይሄዳል። ከሄደ በኋላም ለጓደኛው ህንጻውን ለቆ እንደሚወጣና ሌላ ጓደኛ እንደሚፈልግ ነግሮት ይሄዳል። ወደ ክፍሉ ገብቶ ማጥናት እንደጀመረም ዱና ትመጣና ለምን ህንጻውን ለቀ መሄድ አስፈለገ ትለዋለች። እሱም ለቀሽ ውጭ በሚላት ጊዜ እንዲህ በፍጹም በቀላሉ አልተውህም ትለዋለች። እሱም ይቅር እንደልሽ አንድ ነገር አረጋግጭልኝ ይላታል። ምን እንደሆነ በምትጠይቀውም ጊዜ እንደምትወጂ ንገሪኝ ይላታል። እሷም እንደምወድ ታውቃለህ፣ ነገር ግን ልታምነኝ ይገባል ትላለች። ከዛ ቀን በኋላ አሪፍ የሚባል ጊዜ ማሳለፍ ይጀምራሉ። አንድ ቀንም አብረው ወጥተው እያለ የቀድሞ ስራሽን ለምን አትጀምሪም ብሎ ጆን እንደ ሀሳብ ያቀርብላታል። እሷም ወደ ቀድሞ ስራዬ ከተመለስኩኝ ካንተ ርቃለሁ ብላ ትመልስለታለች። እንደ ርቀት ትፈልጋለህ ወይ ብላ በምትጠይቀው ጊዜ እሱም ዝም ይላታል። አመሻሹም ላይ የስራ ኃላፊዋ ቤቷ ድረስ መጥቶ ስራውን መጀመር እንደምትችልና ከአሁን በፊት ከነበረበት እጥፍ ደሞዝ እንደሚከፍላት ይነግራታል። ከጆን ጋር ሆናም የተለቀቁበት ፎቶዎች ሙሉ ለሙሉ እንደሚያጠፋላት ይነግራታል። በዚህ በኩል ጆን ወደ ሰውየው ድረስ ሄዶ መኪናውን ያስቆመዋል። ከወረደለትም በኋላ
ከዱናን እንዲርቅ ያስጠነቅቀዋል። ነገር ግን ሰውየው ምንም ነገር ሳይመስለው ቀዝቀዝ ባለ አነጋገር የዱና እንቅፋቷ አንተ ነህ፣ ምንም እውቀት የሌለህ፣ ለትዳር አጋርነት እንኳን የማትበጅ አይነት ሰው ነው ይለዋል። በዚህ ጊዜ ጆን በጣም ይናደድና ተስፋ በቆረጠ ስሜት ጥሎት ይሄዳል። ከዚህም በኋላ ዱና ለመዝፈን ሙሉ ለሙሉ ትስማማለች። ከሰዎች ጋር ያላትን ኮኔክሽን ሙሉ ለሙሉ በሚባል ደረጃ ታቋርጣለች። ወደ መድረክ ከወጣችን በኋላ ቀድሞ ከነበረችበት በላይ ይበልጡን በጣም ዝነኛ መሆን ትጀምራለች። በጣም ከብዙ ቀናት በኋላ በአጋጣሚ ከጆን ጋር ይገናኛሉ። አንድ ምግብ ቤት ላይ ቁጭ ብለው እያወሩ እያለ 2 ዓመት ብቻ ታገሰኝ፣ ከዛ በኋላ ሙሉ ለሙሉ አብረን እንሆናለን ትለዋለች። እሱም በቀዘቀዘ አንደበት አንቺ በጣም ታዋቂ ሰው ነሽ፣ ከፈለግሽው ጋር መኖር ትችያለሽ፣ እኔ ባንቺ ኑሮ አልወስንም ብሎ ከዚህ በኋላ አብራት መቀጠል እንደማይፈልግ ነግሯት ይሄዳል። በዚህም በጣም ስሜታዊ ሆና እያለቀሰች ከዛ ቦታ ርቃ ትሄዳለች። 2 ዓመታት ካለፉ በኋላ በዓለም አቀፍ ደረጃ በጣም ታዋቂ አርቲስት ትሆናለች። ጓደኛ ማቾቹም ቀድሞ ሁላቸውም አንድ ላይ ከተገናኙበት ቤት ላይ አሪፍ ዝግጅት አዘጋጅተው ጥሩ ቀን ያሳልፋሉ። አመሻሹም ላይ ጆን ወደ አንድ መጠጥ ቤት ሲሄድ ዱናን ያገኛታል እዛ። እሷም ቃል በገባውል መሰረት ይኸው ከ2 ዓመት በኋላ መጣው ትለዋለች። በሐሳቤም እንኳን አልሜሽ አላውቅም ብሎ በጣም ደረቅ የሆነ ንግግር ይናገራታል። ለብቻውም ስታለቅስ ከቆየች በኋላ እንደገና ትነሳና እሱ ወደ ተከራየበት ወደ አዲሱ ቤት ታመራለች። ከዛም ከደረሰች በኋላ ለምንድነው እንደዚህ የምትናገረኝ ትለዋለች። እሱም ችላ ለማለት ቢሞክር ነገር ግን በጣም ስሜታዊ ትሆንና አንተ ምክንያት ነው እስካሁን በቤቴ ያለሁት፣ ያኔ ተስፋ በቆረጥኩ ጊዜ አንተ ነበርክ ከጎኔ የቆምከው፣ በአንተ ምክንያት ነው አሁንም ድረስ በቤቴ ያለሁት ትለዋለች። በዚህ ጊዜ እሱም ልቡ መጨከን ስለማይችል በጣም ይራራና እንባ እየተናነቀው እወድሻለሁ ብሎ ያቅፋታል። በዚህም ትዕይንታችን ያበቃል። ላይክ እና ሰብስክራይብ ማድረግ ይረሳ። ይመቻችሁ።